ዮቶድ የዴርቶጋዳ አምስተኛው ምዕራፍ። ደራሲ ይስማዕከ ወርቁ፣ ተራኪ ተስፋጽዮን ዳንኤል። ክቡራትና ክቡራን አድማጮቻችን የዴርቶጋዳ ቀደምት 4 ክፍሎችን ማለትም ዴርቶጋዳ፣ ራማቶሃራ፣ ዣንቶዣራ እናም ዮራቶራድ ሙሉ ትረካ በቻናላችን ያገኛሉ። ከመጀመሪያው ክፍል ጀምሮ እንዲያደምጡት እየጋበዝን በቻናላችን በኢትዮጵያን የሰዓት ቀመር ዘወትር እሁድ ጠዋት፣ ሰኞ፣ ሮብ፣ ሐሙስና አርብ አመሻሽ የተለያዩ ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ ይሁኑ። ዮቶድ አእምሮ ያላቸውን ሰዎች መረጠ፣ በሕዝቡ ላይም አለቆች አደረጋቸው። ዘጸአት። ኒውዮርክ አሜሪካ። እየጨከነ የመጣው የክረምት ወቅት ብሶበት ቀጥሏል። ተራሮች የበረዶ ጋቢ ለብሰው ተገትረዋል። ሻሽ ኩታ የተጎናጸፉት ኮረብቶች የፍልሰታ ቆራቤ መስለዋል። በነበንድ የሚለው የበረዶ ጥጥ እየወረደ በጎዳናው ግራና ቀኝ የቆሙትን መኪኖች በነጭ እብነበረድ የታነጹ መቃብሮች አስመስሏቸዋል። ከአንዳንድ ባተሌ በስተቀረ ከፊት ለፊት በሚታየው ጎዳና ላይ ዝር የሚልበት የለም። መንገዶች ሁሉ እንደገና በበረዶ በተሸፈኑበት በዚህ ወቅት ዶክተር ዮቶር የሚል የሚስጥር ስም የተሰጠው ሰውዬ ተልእኮውን በልቡ በረዶ ውስጥ ቀብሮ 2ኛ ዓመቱን ደፍኖ ነበረ። የበረዶ ያለቅጥ መውረድ ከምስጢራዊ ተልእኮ ጫፍ የደረሰበትን ጠዋት ከመንጋት አላገደውም። ዶክተር ዮቶር ቀዝቃዛውን የማለዳ ብርድ ለማስታገስ ከቤቱ ከመውጣቱ በፊት ጥቁሩን ከጥጥ የተሰራ ካቦርቱን ከመደረቡ በተጨማሪም ባርኔጣውን ደፍቶ ነበረ። ሆኖም አንገቱን ዘልቆ የተሰማውን ቁር ለመከላከል ከቅርብ ጊዜ ወዲህ ከእጁ የማይለያት ፒፓውን አውጥቶ ለኮሰና 2 ጊዜ ከማገ በኋላ ከመኪናው ወረደ። በቅርቡ ወደ አዘወተረው ሂልሳይድ ወደሚባለው ካፌ ገባና ቡና አዞ ተቀመጠ። በካፌ ውስጥ የተቀመጡ 2 ሽማግሌዎች የጦፈ ክርክር ይዘዋል። ጡረተኞች ሳይሆኑ አይቀሩም። የክርክራቸው መነሻ በታይም መጽሔት ላይ የወጣ አንድ ዘገባ መሆኑ ወዲያው ነበር ከዶክተር ዮቶር ጆሮ ጥልቅ ያለው። ለእርሱም እስኪነጋ ድረስ አላስችል ብሎት ይጓጓለት የነበረው ዘገባ ይሄው ጉዳይ ነበረ። መጽሔቱን የመቀማት ያህል ከሽማግሌዎቹ ተውሶ ከጥጋቸው ካለ ሌላ ጠረጴዛ ላይ ተሰየመና በጥድፊያ ያተራምሰው ጀመረ። ቢሊየነሩ ኢል ላላኖ ሙሉ ሀብቱን ለግል ሐኪሙ አወረሰ ይላል የዘገባው ርዕስ። በዘገባው ስር ተወልደ ኢትዮጵያዊ ዶክተር ወደ ቢሊየነርነት ተቀየረ የሚል ንዑስ ርዕስ ሰፍሯል። ዶክተር ዮቶር ፒፓውን ስቦ ፈገግ አለም። ለዓመታት የታቀደው ሕልም ነፍስ ዘርቶ በሳበው ፒፓ ጢስ አፍንጫውን ሰንጥቆት የወጣ መሰለው። ከእንግዲህ ታዋቂ ባለሀብት መሆኑ ነው። ምክንያቱም ቢሊየነሩ ኢል ላላኖ ሙሉ ሀብቱን ያወረሰው ለእርሱ ነውና። ያስገረመው ነገር መጽሔቱ ያወራሹን ቢሊየነር ኢል ላላኖ ፎቶ ብቻ ሳይሆን የራሱን የዮቶርን የተኮፈሰ ፎቶም ጭምር ይዞ መውጣቱ ነበረ። እንዲያውም የእርሱ ፎቶ የገዘፈ መሰለው። አለባበሱም አሁን የለበሰውን አይነት ነው። ከፒፓው በስተቀረ ጥቁር ካፖርቱ፣ ባርኔጣውና ሰልካካ አፍንጫው ላይ ጣል ያደረገው ፕሮግሮሊፍ መነጽሩ
ለፎቶው ግርማ ሞገስ አላብሰውታል። የኢላላኖ ፎቶ ኮስሶ የእርሱ ተጎላምሶ የመውጣቱ ሚስጥር ለእርሱም ግልጽ ነበረም። ፎቶውንም ካንሰር ያዘው ልበል ሲል የላላኖን ኮስማና ፎቶ እየተመለከተ አጉተመተመ። በራሱ ምጸት ፎቶውንም ካንሰር ያዘው ልበል ሲል የላላኖን ኮስማና ፎቶ እየተመለከተ አጉተመተመ። በራሱ ምጸት ሽምቅቅ ካለ በኋላ የቀረበለትን ቡና ፉታልና ሙሉ ዘገባውን ለማንበብ መነጽሩን ወደ ቅንድቡ ገፋ። ከሁለት ዓመታት በፊት ዳጋ ደሴት ኢትዮጵያ። ሁሉንም ነገር ወደ ነበረበት ለመመለስ ብዙ ወራትን ፈጅቷል። ጀርመኖች በሁለተኛው የዓለም ጦርነት የፈራረሰችውን በርሊን ከተማን መልሶ ለመገንባት የፈጀባቸው 5 ዓመታት ብቻ ነው። 5 ዓመታት ብቻ ነው የሚለው ብሂል የዳጋ ደሴት ከርሰ ምድር እምቢባዮች መጽናኛ ሐሳብ ነበረ። ሮም በአንድ ጀንበር አልተገነባችም የሚለውን ብሂል ግን ማንም ትንፍሽ አላለም። ከዓመታት በፊት የደሴቱን ከርሰ ምድር ወደ እሳተ ገሞራነት የለወጠው ፍንዳታ በውስጡ የነበረውን ድብቅ ከተማ አመድ ካደረገው ዓመታት ከተቆጠሩ በኋላ እምቢባዮች እንደገና ወደ ነበረበት መልሰውታል። ረቂቆቹ የጥናትና ምርምር ክፍሎች እንደገና ስራቸውን ጀምረዋል። ሰማያዊ ጋውናቸውን የደረቡ ሳይንቲስቶች ያለ ረፍት ይራወጡባቸዋል። የሕክምና ማዕከሉም ቢሆን እንደ ቀድሞው አስገራሚ ቀዶ ጥገናዎችን ለማድረግ ጫፍ ላይ ደርሷል። በዋሻ ውስጥ ከተማ ያደጉት ሕፃናት ኮምፒውተር የጎረሱ ሮቦቶች ለመምሰል ምንም አልቀራቸውም። ሳይንስ፣ ፍልስፍና፣ ታሪክ፣ ጂኦግራፊ፣ ሂሳብ፣ የፖለቲካ ጥበብ፣ ልዩ ልዩ ቋንቋዎችና ትምህርቶችን አቀላጥፈዋል። በሌላ በኩል ከፍንዳታው የተረፉት በፍንዳታው ወቅት ያልነበሩት ከተለያዩ ሀገራትና ከጣቅርን ተራራ ዋሻ የመጡት ልሂቃን በተለያዩ የሥራ ክፍሎች ተመድበው ሌት ተቀን በመትጋት ላይ ናቸው። የጠቅላይ መምሪያው ክፍል በበኩሉ የሚሄዱትን ልዑካን ያሰለጥናል። የማስመሰልና የመመሳሰል ጥበቦችን ያስተምራል፣ ያበቃል፣ ይልካል። በጣና ሐይቅ ውስጥ በወርቅና በአልማዝ በተሞሉ በርሜሎች ታጭቆ የጣሊያን ወራሪዎች በሁለተኛው የዓለም ጦርነት ወቅት ቀብረውት የነበረው መርከብ ከተገኘው ወዲህ የጠቅላይ መምሪያው ክፍል የበለጠ ሥራ በዝቶበት ባጅቶ ነበረ። ወርቁና አልማዙ ወደ ገንዘብ የሚለወጥበትን መንገድ የማመቻቸቱ ጉዳይ ከሁሉም በላይ ድርጅቱን የፈተነ ተግባር ሆኖ ቆይቷል። ከብዙ ውጣ ውረድ በኋላ ቢሳካም ምንጩ ያልታወቀውን ይህን በቢሊዮን የሚቆጠር ሀብት በተግባር ላይ ለመዋልና ለዘመናት ሲመኘው የነበረውን ህልም ለማሳካት ድርጅቱ ምጡ ገና እንዳፋፋመው ነው። ገንዘቡ ተግባር ላይ የሚውልበትን ጉዳይ መንገዱን፣ ጥበቡንና ስልቱን በተመለከተ አያሌ ክርክሮች ተደርገው ብዙ ሐሳቦችና መላምቶች ቀርበዋል። ሁሉም ነገር ቅጥ መያዝ የጀመረው ጠቅላይ መምሪያው ባደረጋቸው ያለፉት ስብሰባዎች ላይ በኢንጂነር ሻጊዝ የቀረቡትን መከራከሪያዎች ተከትሎ ነበረ። በዛሬው ጉባኤ ላይም ሽንጡን ገትሮ መከራከሩን ቀጥሏል። ሻጊዝ በዚህ ዘመን ያለ ኢኮኖሚ ነጻነት የፖለቲካ ነጻነት የማይታሰብ ነው። ኢትዮጵያውያን ነጻ ማውጣት የምንችለው ድርጅታችን በአገሪቷ ውስጥ የጠነከሩ የኢኮኖሚ ተቋማት ሲኖሩት ነው ሲል ነበረ ሻጊዝ ሰፋ ያለ ማብራሪያውን የጀመረው። ለዘመናት በዘለቀው ፍለጋ ያገኘነው በቢሊዮን የሚቆጠር ሀብት የጣሊያን ወራሪዎች ከአገራችን ኢትዮጵያ ውስጥ ብቻም ሳይሆን በወቅቱ በቀኝ ግዛት ከያዟቸው አገራት ጭምር የመዘበሩት ሀብት ነው። የሁለተኛው የዓለም ጦርነት የኃይል ሚዛን ከመቀየሩ በፊት ሞሶሎኒ ኢትዮጵያን ዋና መናገሻው በማድረግ አፍሪካን የመግዛት ህልም ነበረው። ለዚህ ህልሙ ስኬትም ሀብት ዋና መሳሪያ እንደሆነ ተገንዝቧል።
የሀብት ቅኝ ግዛቶቹን እንደ ገልቀጥቅጦ እንደ ሰማቅልጦ ለመግዛት ለመሳሪያ ግዢ ወይንም መስሪያ ሊያውለው አቅዶ ነበር። ሆኖም በጦር መሳሪያ ብቻ ሕዝብን መግዛት እንደማይቻል ማወቅ ተስኖት መጨረሻውን ዓለም ሁሉ የሚያውቀው ነው። ነጥቡ እዚህ ላይ ነው ክቡራን። ሻጊዝ ወደ ዋናው ነጥብ ሲቃረብ በሰፊው የስብሰባ አዳራሽ መሃል ባለው ሰፊ ክብ ጠረጴዛ ዙሪያ የተቀመጡትን የጠቅላይ መምሪያው ተመራጮችን ተራ በተራ ተመለከታቸው። ዶክተር ሚራዥ፣ ዣንጊዳ፣ ጌራ፣ ሳዶፍ፣ ማርዬ ዋቆ ማርዬ፣ ኮሎኔል ኩርቤል፣ ኪራኮስ፣ ሲጳራ፣ ሜሮዳ፣ ለተልእኮ ወደ ውጭ አገራት የተላኩትን ሌሎች የጠቅላይ መምሪያው አባላትና የኮሎኔል አሊጋዝን ባዶ ወንበሮች ሳይቀር ተመለከተ። ነጥቡ ምንድነው? ሻጊዝ ወደ ጠረጴዛው መሃል አንገቱን መዘዘ። በቀዶ ጥገና በለበሰው የዣክ ዶናልድ ሲሞን ፊቱ መሃልና ሰፊ የአፍንጫው ደንደስ ግራና ቀኝ በልህነቱን የሚያሳብቁ አይኖቹ ተቁለጨለጩ። በፊቱ ላይ የቀሩት ብቸኛ ምልክቶቹ ናቸው። በዚህ ሀብት ጦር መሳሪያ ማስገባትና መፋለም ይቻላል። ሆኖም መፍትሄው ይሄ ብቻ አይደለም። ከዚያ ይልቅ ይህንን ሀብት በአገሪቷ ውስጥ በማፍሰስና በሁሉም የኢኮኖሚ ዘርፍ በመግባት የድርጅታችን ኃይል መገንባት ነው ያለብን። ዘመኑ ገንዘብ ሁሉንም ነገር ማድረግ የሚችልበት ነው። ሁሉንም ዘርፍ መቆጣጠር አለብን። በመጨረሻም ሀገሪቷን በእጃችን እናስገባታለን። ይህ የማይቻል ነገር ነው። ኮሎኔል ኩርቤል ተቃውሞን አሰማ። ገዢው ሥርዓት እጁን ያላስገባበት የኢኮኖሚ ዘርፍ የለም። ከቋጠሮ እስከ ችርቻሮ የእርሱ ነው። መነገድም መበርገድም የግሉ ነው። ሰላምም ይሁን አምባጓሮ የሌላ የማንም አይደለም። በንግዱም ሆነ በኢንቨስትመንት ዘርፉ ለመግባት የሚፈልግ ባለ ሀብት መግባት ይችላል። አይቻልም አይሉትም። ሆኖም ጀርባው ከተጠና በኋላ አደገኛ እንደሆነ ከተገመተና አንዳች ስጋት ከገባቸው መቀመቅ ለማውረድ ማንም አያስቆማቸው። አገሪቷ ውስጥ በኢንቨስትመንት የተሰማራና አቅም ያካበተ ባለ ሀብት በረጅሙ መታሰሩ የሚገባው ገመዱ የተሳበ ቀን ነው። በዛ ላይ ቢሮክራሲውን መሰናክል ማለፍና ገንዘቡን በጉቦ ጨርሶ አጨብጭቦ የቀረውን ቤት ይቁጠረው። ኩርቤል ያልከው ልክ ነው አለ ሻጊዝ ወደ ኋላው ለጠጥ ብሎ። ለዚህም መላ ተበጅቶለታል። መላ? ምን አይነት መላ? በጠረጴዛው ዙሪያ በተቀመጡት የጠቅላይ መምሪያው አባላት ላይ አይኖቹን አቁለጨለጨ። ኪሩቤል መልስ አላገኘም። መላ ተበጅቶለታል? እዚህ የምንቀመጠው ውሳኔ ለመስማት ብቻ ነው ማለት ነው? ኮሎኔል ኩርቤል ኢንጂነር ሻጊዝ ላይ አይኖቹን ተከለ። ገንዘቡ ከመካከላችን ባሉ 3 የጠቅላይ መምሪያው አባላት የሚስጥር ስሞች በተከፈቱ አካውንቶች ስዊዘርላንድ በሚገኘው የስዊዝ ባንክ ገቢ ተደርጓል። ምን? ኮሎኔል ኩርቤል ከተቀመጠበት ተስፈንጥሮ ተነሳ። ፊቱን ከመቀስፈት አዙሮ ወደ አዳራሹ መውጫ በር ተመለከተ። ኢስታንቡል፣ ቱርክ። የቱርክ አየር መንገድ ንብረት የሆነው ግዙፍ አውሮፕላን በኢስታንቡል ሰማይ ላይ እየተንሳፈፈ ነው። በማርማራና በጥቁር ባህር መካከል ጥንታዊቷን ኮንስታንቲኖፕልን የምታስታውሰው የቱርክ ከተማ አልፈው የባዛንስታይን ዘመን አሻራ ያረፈባቸው ሕንፃዎቿ ቁልቁል ይታያሉ። የላቲን የባዛንታይንና የኦቶማን የስልጣኔ ቅሪቶች ከታች በሚታየው ጣራዎቿ በፈሰሱት የወየቡ ሸክላዎቿ ላይ ተጽፎ ጥንታዊ ታሪኳን ይመሰክራል። በዓለም ላይ ካሉ ብዙ ሕዝብ ከሚርመሰመስባቸው ከተሞች አንዷ የሆነችው ኢስታንቡል የአውሮፓ ባህል ቅይጥ ከተማ ከመሆኗም በተጨማሪ ኮስሞፖሊታን ሕዝብ የሚኖርባትም በመሆኗ አሁን ቁልቁል ለምትመለከታት ወይዘሮ ተመራጭ አድርጓታል። ወይዘሮዋ
ይህችን ከተማ ወደፊት ላቀደችው ዓላማዋ መስፈንጠሪያ ያደረገቻትም በዚህ ምክንያት ብቻ አይደለም። የሐሰት ሰነዶቿን ለማግኘት ቀላሏ ከተማ ከመሆኗ ባሻገር ብዙ ዓለም አቀፍ ካምፓኒዎች ስለሚገኙባትም ጭምር ነው። ይህ ብቻም አይደለም። ከዓመታት በፊት ለእስራኤሉ የስለላ ተቋም ሞሳድ ተሰራ በነበረበት ወቅት ኢስታንቡልን ከእግር እስከ ራሷ በሚገባ ታውቃታለች። ብዙ ቅጥረኛ ሰዎችንም በዚህችው ከተማ ውስጥ ታውቃለች። የከተማዋን ባህልም ሆነም ልማድ ጠንቅቃ በማወቋ ስህተት ላለመስራት ይጠቅማታል ተብሎ ታስቦ ነበረ። የሐሰት ሰነድ ተዘጋጅቶላት ወደዚች ከተማ ከገባች ከ2 ዓመታት በኋላም ከተማዋን በመልቀቅ ላይ ብትሆንም እስካሁን ምንም ሳንካ አልገጠማትም። እንደማይገጥማትም ተስፋ አድርጋ ነበረ። ሆኖም ቀልቧ ጥሩ ነገር እየነገራት አይደለም። ተጫጭኗታል። ደጋግማ በመተንፈስ ለመረጋጋት ሞከረች። የተሳፈረችበት የቱርክ አየር መንገድ ንብረት የሆነው ግዙፍ አውሮፕላን ከቱርክ አውሮፕላን ማረፊያ ተነስቶ በኢስታንቡል አየር ላይ መንሳፈፍ ከጀመረ ገና 10 ደቂቃ እንኳን ባይሞላውም ወይዘሮዋ እስካሁን ምንም ችግር አልገጠማትም። ቁልቁል በምትመለከተው የኢስታንቡል ከተማ ጣሪያ ስርም መልካም አየር እየነፈሰ ለመሆኑ አልተጠራጠረችም። ሆኖም ምኞት ብቻ እንዳይሆን ሰግታለች። አውሮፕላኑ ከፍታውን በመጨመር ላይ ነው። ይህ ግዙፍ አውሮፕላን 2240 ኪሎ ሜትሮችን አቋርጦ ከ3 ሰዓት ተኩል በረራ በኋላ ፓሪስ እንደሚያርፍ በአውሮፕላኑ አስተናጋጅ ቢታወጅላትም በኤሊ ላይ የተሳፈረች ይመስል የተንቀራፈፈባት መሰላት። ከፓሪስ ከተማ 8 ማይል ያህል ወጣ ብሎ ወደሚገኘውና አርሊ ተብሎ ወደሚታወቀው አውሮፕላን ማረፊያ ለመድረስ ከመጓጓቷ የተነሳ ገና ካሁኑ ሰዓቷን 10 መመልከት ጀምራለች። ክፉ ሐሳቦች በመላ ነርቮቿ ስጋት ሰግስገውባታል። የሚከታተለኝ ሰው አብሮ ተሳፍሮ ቢሆንስ? አውሮፕላኑ ቢጠለፍስ? አውሮፕላኑ አንዳች እክል ገጥሞት ሌላ ሀገር ላይ ቢያርፍስ? ከዛ ማንነቴ ቢጣራስ? ትቁነጠነጥ ጀመረ። አማተበች። ከጥጓ ያለ አንድ ሰውዬ ካሁኑ ማንቀላፋት ጀምሯል። አስቀናት። ምናልባት ባተሌ ቢጤ ይሆናል ስትል አሰበች። ነጋዴ ይሆናል። ሰውየው ወዲያውኑ ብንን ብሎ ተመለከታት። አይኖቿን በፍጥነት ለመስበር ሞከረች። ሆኖም የሰውየው የቀሉ አይኖች በቀላሉ አልለቀቋትም። ወቤት ሰላም ላንቺ ይሁን። ፈገግ ብሎ እጁን ዘረጋላት። ቅሌታም ቢጤ ነው ስትል ደመደመች። ኤጭ ምን ነው ባልመለከተው ኖሮ። ውስጧን የጸጸት አርጩሜ ገረፋት። ከማንም ጋር ምንም ማለት አልፈለገችም። ከመጠን በላይ ውብ ነሽ። አመሰግናለሁ። አይገባም፣ ሲያንስሽ ነው። የተከበረሽ ሴት መሆንሽን አለባበስሽ ያሳብቃል። በዝምታ አይኖቿን ወደ ሌላ አቅጣጫ ለመመለስ ሞከረች። ሞዴሊስት መሆን አለብሽ። ትቼዋለሁ። በእርግጥ ኢስታንቡል ውስጥ ታዋቂ ዲዛይነር ነኝ። ለመገላገል ስትል መለሰችለት። እኔ ደግሞ ደቡብ ፈረንሳይ ውስጥ ታዋቂ ወይን ጠማቂ ካምፓኒ አለኝ። ኤድጋር እባላለሁ። እንደገና እጁን ዘረጋላት። ፊና እባላለሁ። የራሷን ትክክለኛ ስም እስክትረሳ ድረስ የተለማመደችውን አዲስ ስሟን አስተዋወቀችው። ወደ ፓሪስ ለምን ይሆን የምትጓዥው? ለሥራ ጉዳይ ነው። ዲዛይን ያደረግሻቸውን ልብሶች ጭነሽ መሆን አለበት። አይ። ጣቶቿን በአሉታ አወናጨፈች። የኤድጋር አይኖች ጣቶቿ ላይ ቀሩ። ጣትሽ ላይ ያለው ቀለበት እውነተኛ ነው? ማለቴ የአልማዙ ፈርጥ? በአርቲፊሻል የሚደምቅ ሰው አልወድም። አንገትሽ ላይ ያሉትም ትክክለኛ የአልማዝ ፈርጦች ናቸው?
ኤድጋር አንገቷ ስር ከሚብለጨለጩት ፈርጦች ላይ አፈጠጠ። በትክክል የናጠጥሽ ሀብታም መሆን አለብሽ። ጌጣጌጥ ብቻውን የሀብት ማሳያ አይደለም። ከሁኔታሽ መረዳት የሚቻለው ሀብታም እንደሆንሽ ነው። ለእኔ ግን ሀብታም ማለት በልቡ ሀብታም የሆነ ሰው ማለት ነው። ባክሽ እሱ የድሆች መጽናኛ ስንኝ ነው። ከሌለሽ የለሽም። በዚህ ዘመን ኪስሽን እንጂ ልብሽን የሚመለከት የለም። በእርግጥ ድሃ የምባል አይደለሁም። ከጤንነት የበለጠ ሀብት የለም። አሟልቶ የሰጠች ሴት ለመሆንሽ ጥርጥር የለውም። ውበትሽ አንቺ እንደሆነ ባልጠራጠርም ሀብትሽ ግን የባልሽ ሊሆን ይችላል። ብዙ ሀብቶች የባሎች ናቸው። ልብሽ የማን እንደሆነ የምታውቂው ግን አንቺ ብቻ ነሽ። ብዙ ሴቶች ልባቸው የራሳቸው ነው። ልቤም የእርሱ ነው፣ የባለቤቴ። ከወሰነው ቆይቷል። እንዴት ሰዓት በይ። ሴቶች በምድር ላይ ለማንም የማይሰጡት ነገር ቢኖር ልባቸውን ነው። ቤታቸው እንኳን አስቀምጠው ታዩቱም። ያውን ፓሪስ የምትመላለስ ሴት። ይልቁንስ ልብሽን ጠበቅ አድርገሽ ያዥው። ፓሪስ የፍቅር ከተማ ናት። ልብሽን የጣልሽበት ጠፍቶሽ የአፋልጉኝ ማስታወቂያ ስትለጥፊ እንዳላገኘሽ። ሴቶች የጎዱ ሰው ትመስላለህ። ብዙም አይደለም፣ ትንሽ ቀሪ ልብ አለችኝ። በእርሷ ከኖርኩ በቂ ነው። ብቻ የቀረኝን ወስደሽብኝ ዕዳ እንዳልገባ እንጂ። ፊላ ያልሰማች በመምሰል ፊቷን ወደ አውሮፕላኑ መስኮት መለሰችና ቁልቁል ተመለከተች። የዓይኖቿ ጨረሮች በጭጋግ ውስጥ ተበተኑ እንጂ አውሮፕላኑ የት እንደደረሰ ለማወቅ አልቻለችም። ዳጋ ኢትዮጵያ። ኮሎኔል ኩርቤል ጋሙስ ተብሎ የሚታወቀው የገዢው ሥርዓት ህቡ ድርጅት ታጣቂ ክንፍ አዛዥ እንደሆነ ይታወቃል። ተራራውን ሰብረው በመግባት አማጺ ቡድኑን ከገባበት ጉድጓድ ቆፍረው ለማውጣት የተላኩትንና ቀያይ ቀበሮች ተብለው የተሰየሙትን ኮማንዶች በመምራት ጣቅርንት ተራራ ድረስ መዝመቱም አይረሳም። ጣና ሐይቅ ውስጥ የሰጠመው መርከብ በተገኘበት ወቅት በተደረገው ጦርነት በማለቃቸው ከፍተኛ ደረጃ ተገምግሞም ነበረም። ይሁን እንጂ በተራራው ላይ በተደረገው ጦርነት የመራቸው ከ10 የማያንሱ ኮማንዶች መደምሰሳቸውና እርሱም ለጥቂት ማምለጡን አስረድቶ ነገሩ ለጊዜው የተደበሰበሰ መስሎ ነበረ። ጋሙሶች እንደገና ተራራውን ሰብሮ ለመግባት የሚያስችል በቂ ጥናት ያስፈልጋል በሚል በራሱ በኮሎኔል ኩርቤል የሚመራና ሲቪል የለበሰ አጥኚ ቡድን ከላኩ አያሌ ወራቶች ተቆጥረዋል። ኮሎኔል ኩርቤል ነገሮችን በሰበብ በአስባቡ እያዘገየ ቢቆይም ከዚህ በኋላ ግን ሁኔታው እየከፋ እንደሚመጣ አልተጠራጠረም። በቅጽል ስሙ ኖላዊ እየተባለ የሚጠራው አዲሱ የጋሙስ አለቃ መፈናፈኛ አሳጥቶታል። በደጋ ደሴት ከርሰ ምድር ውስጥ የሚደረገውን ህቡ ስብሰባ አቋርጦ ከወጣ በኋላም በደሴት ውስጥ የሚገኘውንና በስተደቡብ አቅጣጫ የሚያስወጣውን የምድር ውስጥ መንገድ እንዳጋመሰ ከኋላው ስሙ ሲጠራ ሰማ። መቆም አልፈለገም። በዋሻው ግራና ቀኝ ግድግዳ ላይ የተሰሩትን መብራቶች እያለፈ እርምጃውን ቀጠለ። ኪሩቤል! ድምፁ እየቀረበ መጣ። ኮሎኔል! የዋሻ ውስጥ ማሚቶ ድምፁን ከወዲያ ወዲህ አማታው። ድምፁን ለመለየት አላዳገተውም። የሻጊዝ ድምፅ ነው፣ ማለትም ዣክ ዶናልድ ሲሞን። ኮሎኔል ኩርቤል ትንሽ ካቅማማ በኋላ እርምጃውን ገቶ ፊቱን ሳያዞር ቆመ። ከመቼ ወዲህ ነው እንዲህ ግልፍተኛ ሆንከው? ኢንጂነር ሻጊዝ ስብሰባው ማብቃቱን የገለጸው ኮሎኔል ኩርቤል አቋርጦ እንደወጣ ነበረ። ጊዜ ሳያጠፋ ተከትሎ ደርሶበታል። ገሸሽ መደረግ አይገባውም ብለህ ከሆነ ተሳስተሃል። ኪሩቤል ወደ ሻጊዝ ዞረ። ማን ገሸሽ አደረገ? ለጋሙሶች ስለምሰራ መጠርጠሬ ልክ ነው። ማንም አልጠረጠረም።
ከምን ተነስተህ እንዲህ እንደምትል ግልጽ አይደለም። እንዴት ግልጽ አይደለም? በወሰናችሁት ጉዳይ ላይ አብሬ መሰብሰቤ ሌላ ምን ትርጉም ሊኖረው ይችላል? ለይስሙላ ነበር እንዴ ለጠቅላይ መምሪያው ጉባኤ የተመረጥኩት? በዛሬው ጉባኤ ላይ ስንት ባዶ ወንበሮች ነበሩ? 4 ባዶ ወንበሮች አላየህም? ኧረ ለመሆኑ የኮሎኔል አሊጋዝ ወንበር ላይስ ዛሬ ማን ተቀምጦበት ነበር? ሻጊዝ ይበልጥ ተጠጋው። እርሱ ሳይኖር የተሰበሰብነው ለምን ነበር? ንገረኝ እንጂ። መልአተ ጉባኤው ስለተሟላ። ኮሎኔል ኩርቤል ቀዝቀዝ ባለ ድምፅ መለሰ። ይህ መልስ ሊሆን አይችልም። በፍጹም አይችልም። እንዴት? ኮሎኔል አሊጋዝ ስብሰባው እንደሚካሄድ ያውቃል። ሆኖም ለተልእኮ ስለወጣ እንደማይገኝ ግልጽ ነበር። ኮሎኔል ኩርቤል እንደገና ድምፁን ከፍ አደረገው። ከዚህ ቀደም የተካሄደው ስብሰባ ላይ ሆን ተብሎ እንዳልካፈል መደረጉ ግልጽ ነው። ተሳስተሃል አለ ሻጊዝ በአግራሞት ተንፍሶ። የኩርቤልን አይኖች ሰርስሮ ተመለከታቸው። ስህተቴ ምኑ ላይ ነው? እስኪ አስረዳኝ። በወቅቱ የት እንደነበርክ ታውቀዋለህ። አዲስ አበባ በሚገኘው የጋሙስ ቢሮ ውስጥ የተራራው ጦርነት ለምን እንደከሸፈና የመራው ኮማንዶ ለምንና እንዴት እንደተመታ እየተገመገምክ ነበር። ይኸው ነው? በትክክል አለ ሻጊዝ ጥቂት ወደ ኋላ ተመልሶ። በዚያ ወቅት አንተን ለጠቅላላ ጉባኤው ስብሰባ መጥራት ድርጅቱን የከፋ አደጋ ላይ ሊጥለው እንደሚችል ጉባኤው ተስማማበት። በዛ ወቅት ከአዲስ አበባ ወደዚህ ብትመጣ ኖሮ ጋሙሶች ጭራን ተከትለው እዚህ ድረስ ላለመምጣታቸው ምንም ማረጋገጫ አልነበረም። ጉባኤውን ማዘግየት ይቻል ነበር። ኩርቤል አሁንም ከጥርጣሬው አልወጣም። በአፋጣኝ መወሰን ያለባቸው ጉዳዮች ነበሩ። ቃለ ጉባኤዎችንና ሰነዶችን ማየት እፈልጋለሁ አለ ኮሎኔል ኩርቤል ጥቂት አቀርቅሮ ከቆየ በኋላ። እርሱን ማንም አይከለክልም አለ ሻጊዝ ወደ መጣበት እየተመለሰ። ና ወደ ቢሮ ተከተለኝ። ኮሎኔል ኩርቤል ጥቂት ካቅማማ በኋላ ተከተለው። 60 ሜትር ያህል የተጓዘውን የምድር ውስጥ መንገድ ጨርሶ ወደ ዋናው ቢሮ ሲገባ ኢንጂነር ሻጊዝ ባለፉት ስብሰባዎች ላይ የተወሰኑትን ቃለ ጉባኤዎችንና ሰነዶችን ጠረጴዛው ላይ እየሰደረ ነበረ። ተቀመጥ፣ ሁሉንም ተመልከታቸው። ኮሎኔል ኩርቤል ባልሞላ ልብ ሰነዶችን እያገላበጠ እያለ ሻጊዝ ቢሮውን ለቆ ወጣ። ሚላን ኢጣሊያ። ሚላንም ጣሊያንም ለቲቶ አዲስ አይደሉም። በእውቁ የፍሎረንስ ዩኒቨርሲቲ የአንትሮሎጂ መምህር በነበረበት ወቅት ወደ ሚላን ብዙ ጊዜ ተመላልሷል። ይሁን እንጂ ያኔ ሚላንን የሚያውቃት ዕውቀት በመካፈልና በማካፈል ነበረ። አሁን ግን መምህርም ተማሪም ሆኖ አይደለም ወደዚች ከተማ የመጣው። በአንዳንድ የጣሊያን ጋዜጦች እንደተዘገበው የናጠጠ ቱጃር ሆኖ ነው። እንደ እንጉዳይ የበቀለው ባለሀብት ሲል ነበረ ሜትሮ የተሰኘው የጣሊያን ጋዜጣ የመጀመሪያ ገጹ ላይ ይዞት ብቅ ያለው። በመቀጠልም እነ ሊብሮና እነ አቫንቲ ተቀባበሉት። መጽሔቶችም እንደዛው። በሞንቴ ናፖሊዮኔ ጎዳና ከ2 ዓመት በፊት በገዛው ረጅም ሕንፃ ላይ በሚገኘው ቢሮ ውስጥ ሆኖ ጋዜጦችን ሲያገላብጥ ከቆየ በኋላ ተነስቶ ቁልቁል ሚላንን በአይኑ ይቃኛት ጀመረ። ሚላን የጣሊያን የሞራል መዲና እናም የዓለማችን የፋሽን መናገሻ የሚሉ መጠሪያዎች አሏት። በእርግጥም ሮም የጣሊያን የፖለቲካ ከተማ ትሁን እንጂ የጣሊያን የኢኮኖሚ መናገሻ ግን ሚላን ናት። የአውሮፓም ከለንደንና ከፓሪስ ቀጥላ በምጣኔ ሀብት 3ኛዋ ከተማ እንደሆነች ይነገራል። ቲቶ የሚል የሚስጥር ስም ለተሰጠው ለዚህ ሰው ሚላን የተመረጠችበት ምክንያት ግልጽ ነበረም።
የጣሊያን ሀብታሞች መናኸሪያ ከመሆኗም በተጨማሪ እንደ ሮም የፖለቲካ ትኩሳት ስለማይጠናባት ከሰላዮች ዓይን ገለል ለማለት የተሻለች እንደሆነች ገምቷል። በዚህ በሞንቴ ናፖሊዮኔ ጎዳና በሚገኘው ታላቅ ሕንፃ አናት ላይ ቲቶ ኩባንያ የሚል ጽሑፍ በደማቁ ተጽፎ ብልጭ ድርግም ይበል እንጂ በሚስጥር ስሙ የተሰየመው ይህ ድርጅት በምን ሥራ ላይ እንደተሰማራ የተገለጸው በቅርቡ ነው። ሜትሮ የተባለው ጋዜጣ ይዞት በወጣው ጽሑፍ ላይ ከመገለጹ በፊት ስለ ቲቶ ኩባንያ ማንም ምንም አያውቅም ነበርም ማለት ይቻላል። እንደ ሜትሮ አተታ ከሆነ ቲቶ ኩባንያ የተሰማራው በዋናነት በማዕድን ቁፋሮና በግንባታ ሥራዎች ላይ ነው። መልካም ዜና አለኝ ስትል የቲቶ ጸሐፊ ቢሮውን በርግዳ ጥልቅ አለች። ደቡብ ሱዳን የማዕድን ቁፋሮ ፈቃድ ሰጥታናለች። የተፈቀደልን አካባቢም እጅግ በማዕድን የበለጸገ እንደሆነ መረጃዎች ያሳያሉ። ትውልደ ጣሊያናዊቷ ጸሐፊ በሰማያዊ ፖስታ ታሽገው የደረሷትን ሰነዶች በሰፊው ጠረጴዛ ላይ አስቀመጠችለት። ቲቶ ወደ ጠረጴዛው ተመልሶ ተቀመጠ። በቲቶ ፊት ላይ የደስታ ስሜት ባለማንበቧ ግራ የተጋባችው ጸሐፊ ጠረጴዛውን በመዳፎቿ ተደግፋ የቲቶ ዓይኖች ላይ ተቁለጨለጨች። ምነው መልካም ዜና አይደለም እንዴ? የአካባቢው ደህንነትስ እንዴት ነው? በጸጥታ ዙሪያ የደረሰሽ መረጃ አለ? ቲቶ የታሸገውን ፖስታ ፈቶ ሰነዶቹን እያገላበጠ ጠየቃት። ምንም አይነት አስጊ ሁኔታ እንደሌለ ነው የተገለጸልን። በዚሁ ቅጽበት የቢሮ ስልክ አቃጨለ። ስልኩን ከማንሳቱ በፊት ጸሐፊውን ቀና ብሎ ተመለከታት። እኔ ላንሳው ጌታዬ? ግድ የለም፣ በኋላ መልሼ እደውላለሁ፣ አታንሺው። ምናልባት ሌላ መልካም ዜና ሊሆን ይችላል። አንድ ስኬት ሌላ ስኬት ይጠራል። አንዳንድ ስኬቶች መጥፎ ክስተቶችንም ሊጠሩ ይችላሉ። መጠንቀቅ ነው። የመጣውን ደስታ ማጣጣም እንጂ ማሟረት ተገቢ አይደለም ጌታዬ። የስልክ ጥሪው አብቅቶ እንደገና ጀመረ። ለማንኛውም ጥሩ የራት ግብዣ እንዲዘጋጅ ለዋና ተቆጣጣሪው አሳውቂው። መላ ኩባንያው ሰራተኞች በራት ግብዣው ላይ እንዲገኙ ይሁን። ለቅርብ ወዳጆቻችንም የግብዣው ጥሪ ድረሳቸው። ይህን ብሎ ሲያበቃ ጸሐፊው እንድትወጣ በሩን በዓይኖቹ ካሳያት በኋላ እጁን ወደ ስልኩ ሰደደ። አሎ፣ ጤና ይስጥልኝ አቶ ቲቶ። በአማርኛ ቋንቋ ከወዲያኛው የስልክ ጫፍ ጎርነን ያለ ከዚህ ቀደም የማያውቀው ድምፅ ተቀበለው። ጤና ይስጥልኝ፣ ማን ልበል? ቲቶም በአማርኛ ቋንቋ መለሰ በዝግታ። ሮም ከሚገኘው የኢትዮጵያ ኤምባሲ ነው የምደውልልዎት አቶ ቲቶ። ክቡር አምባሳደር ሊያነጋግሮት ይፈልጋሉ። ቅዳሜ ከሰዓት በኋላ ቀጠሮ ተይዞሎታል። ቅዳሜ ከሰዓት? ቲቶ የሚጎረብጥ ድምፅ ወጣው። ካልተመቾት? አይ ግድ የለም እገኛለሁ። አመሰግናለሁ። ስልኩ ከወዲያኛው ጫፍ ሲዘጋ ተሰማው። ቲቶ ከመቀመጫው ተነስቶ በሰፊው ቢሮ ውስጥ እየተንጎራደደ ያሰላስል ጀመረ። ሁሉም ነገር ተጀመረ ማለት ነው። ራሱን ጠየቀ። ከተጀመረ እኮ ቆየ። ቲቶ ወደድክም ጠላህም ከዚህ በኋላ ባለሀብት ነህ። ማንም ይፈልግሃል። አእምሮ መለሰለት። አምባሳደሩ ለምን ፈለጉኝ? ተደርሶብን ይሆን? እሱን ስትሄድ ታውቀዋለህ። አሁን ዝም ብለህ ዘና በል። ክራቫትን አላላው። አንገቱ ታንቆ ነበረም። ጣቶቹን ወደ አንገቱ ላካቸው። ከሁለት ዓመታት በፊት ዳጋ ኢትዮጵያ። ኮሎኔል ኩርቤል
እሱ ባልተገኘበት ወቅት የተወሰኑ ውሳኔዎችን የያዙ ሰነዶችን፣ ቃለ ጉባኤዎችንና ውሳኔዎችን እስኪበቃው ሲያገላብጥ ከቆየ በኋላ እንደገና በንዴት ይጦፍ ጀመረ። ሻጊዝ እስኪመለስ ድረስ እንኳን ትዕግስቱ በመሟጠጡ ከተቀመጠበት ተነስቶ በሰፊው ቢሮ ውስጥ ይንጎራደድ ጀመረ። ማንም አልተመለከተውም እንጂ የሚሸልል የሚያቅራራና የሚፎክር አባት አርበኛ ይመስል ነበረ። ምናልባት በቢሮ ውስጥ የተገጠሙት ረቂቅ ካሜራዎች ሁኔታውን ቀርጸው ካስቀሩት ኢንጂነር ሻጊዝ ይህን አኳኋኑን በኋላ ተመልክቶ ሳይገረም አይቀርም። ከብስጭቱ የተነሳም በቢሮ ውስጥ የሚገኙትን ሰፋፊ የክትትል ስክሪኖች ለመሰባበር እንኳን ሳይቃጣው አልቀረም። በአራቱም ማዕዘን በዋሻ ውስጥ ቢሮ ግድግዳ ላይ የተሰቀሉት ሰፋፊ ስክሪኖች በዋሻው ውስጥና ከዋሻው ውጪ የሚካሄዱትን እንቅስቃሴዎች በመላ ያሳያሉ። በስተደቡብ ያለው ስክሪን ወደ ደሴቱ የሚመጣን ማንኛውንም ፍጡር ያስቃኛል። በደሴቱ ዙሪያ ያለውን የጣና ሐይቅ ውሃ እንቅስቃሴ ሳይቀር ሳያቋርጥ ያስተላልፋል። በስተምዕራብ ያለው ስክሪን ደግሞ ከደሴቱ ውጪ ለተለያዩ ተልእኮች የወጡ አባላትን መልእክቶች ይቀበላል። የሚልኳቸውን መልእክቶች ያከማቻል። በስተሰሜን ያለውና ከሁሉም የሚበልጠው ስክሪን በበኩሉ ከዚህ ቀደም የተመዘገቡ ሁኔታዎችን ለማሳየት ያገለግላል። በዋሻ ውስጥ የተመዘገቡ የምርምር ውጤቶች፣ አዲስ የገቡ አባላት ሰነዶችና ሌሎች መረጃዎችን ከተገጠመለት የመረጃ ሳጥን ውስጥ እየመጀረጠ በማሳየት የተጠመደ ነው። በስተምስራቅ ያለው ስክሪን በሌላ በኩል በደሴቱ ውስጥ የሚደረገውን ማንኛውንም እንቅስቃሴ በቀጥታ ያስተላልፋል። በተጨማሪም በእነዚህ ስክሪኖች በሙሉ ያሉትን እንቅስቃሴዎችና መረጃዎች መዝግቦ የሚይዝ ሌላ ጥቁር ሳጥን በቢሮው አንድ ጥግ ላይ ተቀምጧል። ጥቁሩ ሳጥን እጅግ ከፍተኛ የሆነ መረጃ እንዲይዝ ተደርጎ ከመሰራቱም በተጨማሪ በቃጠሎ ወቅት እንኳን የሚደርስበትን ጉዳት መቋቋም የሚችል ነው። ኮሎኔል ኩርቤል በንዴት እንደጦፈ በምስራቁ ግድግዳ ላይ ከተተከለው ሰፊ ስክሪን ላይ አይኖቹን ተከለ። ኢንጂነር ሻጊዝ ከአንዱ ክፍል ወደ ሌላኛው ክፍል ሲገባ ሲወጣ ቆይቶ በመጨረሻም እርሱ ወዳለበት ዋና ቢሮ ሲመጣ ተመለከተው። የሁሉም ነገር አድራጊ ፈጣሪ እንደሆነ ተገንዝቦታል። አእምሮ የዚህን ሰው ያለፈ ታሪክ ይተርክለት ጀመረ። በዓለም ዝናው ናኝቶ የነበረው ሳይንቲስት ኢንጂነር ሻጊዝ ሞተ ተብሎ አሜሪካን አገር ሲቀበር በውስጡ ኦክሲጅንና ሌሎች ረቂቅ መሳሪያዎች በተተከሉለት የሬሳ ሳጥን ውስጥ ሆኖ ነበረ። ሥርዓተ ቀብሩ ከተፈጸመ በኋላም በመንፈቀ ሌሊት መቃብሩ ይከፈትና የሬሳ ሳጥኑ በዴር 33 ይጫናል። ኢትዮጵያ ውስጥ ከሚገኘው ዳጋት ደሴት ከደረሰ በኋላም ሳጥኑ ይከፈትና ዕውቁ ኢንጂነር ወደ ሀገሩ ስለመጣ ፌሽታ ይደረጋል። ሆኖም መቃብር ፈንቅለው ያመጡት ያው አስክሬን ሻጊዝ ሳይሆን CIA ሻጊዝን አስመስሎ በአርቲፊሻል ቀዶ ጥገና ያዘጋጀው አንድ ስደተኛ ኢትዮጵያዊ ነበረ። ይህ ብቻም ሳይሆን መስሎ የመጣው ሕያው አስክሬን ጭንቅላቱ ውስጥ ረቂቅ ቺፕስ ተቀብሮበት ነበረ። ፈንጂ። ኩርቤል ከዚህ ትውስታ ለመውጣት ታገለ፣ አልቻለም። ፈንጂው ፈንድቶ ቃጠሎ ሲያስነሳ ዋሻውን እንዳልነበረ ሲያደርገው እንደገና በኦፕሬሽን የተገነጠለው ገጽ ሎስ አላሞስ ከተባለውና አሜሪካ ውስጥ ከሚገኘው የምርምር ማዕከል ተጠልፎ ሲመጣ የተደረገው ዘመቻ የሞተለት ሰው ብዛት ሁሉ አንድ በአንድ ታወሰው። ሎስ አላሞስ ውስጥ ዣክ ዶናልድ ሲሞን የተባለን የተገደለ ሳይንቲስት ሰው ፊት መስሎ የተዘራው ፊት
በቀዶ ጥገና ለብሶም ኢንጂነር ሻጊዝ እንደሆነ በመታመኑ አሁንም ድረስ የተለየ ክብርና ተሰሚነቱ እንዳለ እንደሆነ አየ ኪሩቤል። ሻጊዝ የጠቅላይ መምሪያው ዋና ዳይሬክተር ሆኖ ሲሾም ድምፅ መስጠቱ ስህተት እንደነበረ ተጠራጠረም። በሙሉ ድምፅ ነበረ የተመረጠው። ለመሆኑ ይህ ሰው በትክክል ሻጊዝ ለመሆኑ ማን አረጋገጠም? ኮሎኔል ኩርቤል በምስራቁ ስክሪን ላይ ወደ እርሱ ሲመጣ የሚያዩን ዣክ ዶናልድ ሲሞንን እየተመለከተ አእምሮን ጠየቀ። እርሱም ከሎስ አላሞስ የምርምር ማዕከል ወደ ኢትዮጵያ ሲመጣ በዚህ ደሴት የነበረው የምርምር ማዕከል ሻጊዝን ተመስሎ በመጣው ሰውዬ ጭንቅላት ፍንዳታም ጋይቶ ነበረ። ስለዚህ በቂ የዲኤንኤ ምርመራ የተደረገለት አይመስለኝም። አሁንም ሌላ ሰው ላለመሆኑ በበኩሌ እርግጠኛ አይደለሁም። ኮሎኔል ኩርቤል ከአእምሮ ጋር ሙግቱን ሳይጨርስ ኢንጂነር ሻጊዝ ወደ ዋናው ቢሮ ገባ። ዣክ ዶናልድ ሲሞን። ሻጊዝ ከሰፊው ጠረጴዛ ጀርባ ወደሚገኘው ግዙፍ ወንበር ሄዶ ተቀመጠና ስለዚህ ሁሉንም ነገር ተረዳኸው ሲል ድምዳሜ በሚመስል ድምጸት ጠየቀው። ምኑን ነው የምረዳው? የቱን ነው ልረዳውስ የምችለው? ሁሉን ነገር የተወሳሰበ ነው። ኮሎኔል ኩርቤል በዝግታ ከምስራቁ ግድግዳ ላይ አይኖቹን ነቅሎ ወደ ሻጊዝ ተመለከተ። ምንም የተወሳሰበ ነገር የለም። ገንዘቡን በተመለከተ በእነማን ስም እንደተቀመጠና እነዚህ የሚስጥር ስሞችም እውነተኛ ስማቸው እነማን እንደሆነ ልነግርህ እችላለሁ። ዣክ ማለቴ ሻጊዝ 3 የናጠጡ ቱጃሮች ፈጥረህ በ3 የተለያዩ አገራት ለማስቀመጥ የሐሰት ፓስፖርትና ቪዛ ማዘጋጀት ግልጽ ነው። ኪሩቤል ከሻጊዝ ፊት ለፊት ያለውን ወንበር ስቦ ተቀመጠና አፈጠጠ። ሌላው ይቅርና ከርዕዮተ ዓለም አንጻር በደንብ ታይቷል። ጥያቄህ ግልጽ አልሆነልኝም። ሻጊዝ ወደ ኋላው ለጠጥ አለ። ኢትዮጵያን ነፃ ለማውጣት የሚቻለው ጥቂት ዲታዎችን በመፍጠርና የአገሪቷን ኢኮኖሚ በጥቂት ባለሀብቶች እጅ በመቆጣጠር ነው ብላችሁ አምናችኋል። ይህ ደግሞ ካፒታል ሞኖፖሊዝም ነው። በተወሰኑ ግለሰቦችና ቡድኖች ባለቤትነት የሚንቀሳቀሱ የኢኮኖሚ መዋቅሮችና ኢንዱስትሪዎች በበኩላቸው ነፃ ውድድር እንዳይኖር የሚያደርጉ መሰናክሎች ናቸው። ብዙሃኑን ከትግሉ የሚያገል አካሄድ እንደሆነ ግልጽ አይደለም። ኪሩቤል ኮሚኒስት ነህ ማለት ነው? ለጥያቄ መልስ ብትሰጠኝ አይቀልም። አታስቀኝ። ኪሩቤል ረጅም ደረቅ ሳቁን ለቆ ዝም አለ። የሚፈጠሩት የኢኮኖሚ ተቋማትና ኢንዱስትሪዎች በሚሊዮን ለሚቆጠሩ ኢትዮጵያውያን የሥራ ዕድል የሚፈጥሩ ከመሆናቸውም በተጨማሪ በመጨረሻ ኢንዱስትሪዎቹ እስከ ሙሉ የሰው ኃይላቸው፣ መሳሪያቸውና ሀብታቸው በሀገሪቱ የኢኮኖሚ ተቋማት ውስጥ ይታቀፋሉ። ለዚህ ምን ማረጋገጫ ይኖራል? ሀብቱ በስማቸው የተደረገላቸው ግለሰቦች ያኔ ፈቃደኛ ባይሆኑስ? ሀብቱ በሚስጥር ስማቸው የገባላቸው ሰዎች በድሎት የተሞላ ኑራቸውን ትተው በዚህ ደሴት ዋሻ ውስጥ መኖርን የመረጡት ለምን እንደነበር ይታወቃል። በዚህ ዘመን ሰዎችን ባለፈ ታሪካቸው ማመን ሞኝነት ነው። ብዙ ሰዎች ከመላእክነት ወደ ፍጹም ሰይጣንነት ሲቀየሩ አይተናል። ትናንት የኮሙኒዝም መዘምራን የነበሩት ዛሬ ካፒታሊዝም ጳጳሳት ሆነዋል። የሰው ልጅ እንኳንስ አቋሙን ጥብቅ ሃይማኖቱን ሲቀያየር ማየት የተለመደ ነው። የት ይደርሳል የተባለ በፍቅር ያበደ ትዳር ሲፈርስ አይተናል። እነዚህ ግለሰቦች ከዚህ ድርጅት ጋር ያላቸውን የጋብቻ ቀለበት አውልቀው ላለመጣላቸው ማንም እርግጠኛ መሆን አይችልም። ሰዎችን በመሃል አስሮ መልቀቅ የዚህ ዘመን ዚቅ ነው። አረ ለመሆኑ ይህ ምን ማለት ነው? መጨረሻው ታስቦበታል? ለዘመናት አባቶቻችን ሲሞቱ የኖሩለት ሀብት እንዲህ በዋዛ መበተኑ አያሳዝንም? በስንኝ ውስጥ በንቅሳት ውስጥና በብራና ገጾች ላይ ሲደበቅ የኖረው ሀብት ሀገር ይገነባል ሲባል ፍጻሜው ነፋስ እንዳየው ዱቄት መበተኑ የልጆች ጨዋታ አይመስልም። ሰማኝ ኩርቤል፣ የጠየቀው ጥያቄ ሁሉ ትክክል ነው። ማንኛውም ታማኝ የድርጅቱ አባል ሊጠይቁ የሚገባ ጥያቄም ነው።
እነዚህ ጥያቄዎች ግን መልስ ተዘጋጅቶላቸዋል። አስጨርሰኝ። ጥያቄውን ለምን ዙሪያውን ትዞረዋለህ? አባቶቻችን ይህን ሀብት ደብቀው የኖሩት ለምን ዓላማ እንደሆነ ግልጽ ነው። ይህም ድርጅት የተፈጠረው ይህን ሀብት ለመቀራመት እንዳልሆነ ሐቅ ነው። ሆኖም ሀብቱን በብራና ወረቀት ላይና በግጥም ስንኝ ውስጥ ደብቆ መኖሩ ፋይዳ የለውም። ምክንያቱም ሚስጥሩን አስቀድመው የሚያውቁት ሀብቱ የተቀበረበትን ቦታ ለማግኘት ከዘመናት በኋላ ጫፍ ላይ ደርሰው ነበረ። ለምን የማውቀውን ትደግምልኛለህ? አንዳንድ ነገሮች ስራቸው እንጂ ጫፋቸው ከተያዘ ያሞሾልቃሉ። ስለዚህ የአባት ቤት ሲወረር አብረህ ውረር የሚለውን የቆየ ብሂል ተግባራዊ የሆነ ነው የምትለኝ? ወረራው ላይማ አንተን ጨምሮ ሁላችንም ተካፋዮች ነበርን። ሆኖም ወረራ ብለህ ልትጠራው ባልተገባ። ከእርሱ ይልቅ የሚገልጸው የአገራችን ጥሪት እውነተኛ በሆኑ እጆቿ ገባ የሚለው ነው። እነዚህ የአገራችን እጆች የተባሉ ልጆች ከዚህ በኋላ ሌላ እጆች ላለመሆናቸው ምን ማረጋገጫ ይኖራል? ኧረ ለመሆኑ እነዚህ እጆች እነማን ናቸው? ዶክተር ዮቶር ማን ነው? ፊላ ማን ናት? ቲቶስ ማን ነው? ዮቶር የሚለው የሚስጥር ስም ለሚራጅ የተሰጠ ስም ነው። ቲቶ ተብሎ የተሰየመው ሰውም ኪራኮስ ነው። ፊላ ለሲጳሪያ የተሰጠ አዲስ መጠሪያ ነው። ግልጽ ሆነልህ? ኪሩቤል መልስ አልሰጠም። በመደመም አይነት ጉንጩን መዳፉ ላይ አስቀምጦ ዝም አለው። ሻጊዝ ጥቂት ካጤነው በኋላ ቀጠለ። ኪሩቤል በቢሊዮን ከሚቆጠረው ሀብት ውስጥ በእኔ ስም የተቀመጠ ድንቡሎ እንደሌለ ግልጽ ሆነልህ? ምን ዋጋ አለው? ማለት በማንም ስም መቀመጡ ብቻ ሳይሆን እነዚህ ሰዎች በጠላት እጅ ላለመውደቃቸው ማንም እርግጠኛ መሆን አለመቻሉ ነው። ለምሳሌ ሲጳራ ለሞሳድ ተሰራ በነበረበት ወቅት ፈረንሳይ ውስጥ ተደጋጋሚ ተልእኮ ተሰጥቷት ተመላልሳለች። ሌላው ይቅርና ሞሳድ እንኳ የቀድሞ አባሉን መለየት አያቅተውም። ሚራጅ አሜሪካ ውስጥ ታዋቂ የሕክምና ባለሙያ ነበር። እርሱን በቀላሉ መለየት አያዳግትም። ኪራኮስም ቢሆን የጣሊያን ሀገር ስመጥር የዩኒቨርሲቲ መምህር ነበር። እነኚህ ሰዎች ወደ ቢሊዮነርነት ተቀይረዋል። የሰላዮችን አይን ይቅርና የማንንም ተራ ሰው ትኩረት በቀላሉ ይስባሉ። ከዚህ በኋላ ስለ እነርሱ ማንም ማወቅ ይፈልጋል። የእነዚህ ሰዎች ማንነት የታወቀለት ከቢሊዮነርነት ሰገነት ላይ ወርደው ወደ ወህኒ ቤት ነዋሪነት ይቀየራሉ። ይህ ብቻ አይደለም። በውጭ ሀገር ካሉ አይኖች ቢያመልጡ እንኳን በተለያዩ የኢንቨስትመንት ዘርፎች ስም ወደ ኢትዮጵያ ሲገቡ ከቦሌ አየር ማለፊያ ተቀብሎ እያንከበከበ ወደ ቃሊቲ የሚነዳቸው የአገር ውስጥ ደህንነትም አይጠፋም። ምክንያቱም እነዚህ ሰዎች ስማቸው እንጂ ማንነታቸው አልተቀየረም። ያሳዝናል፣ ያበሳጫል፣ ያንገበግባል። ኮሎኔል ኩርቤል ጠረጴዛውን በቡጢ ደልቆት ተነሳ። ከዚህ በኋላ ምንም መናገር አልቻለም። ቢሮውን ለቆ ወጣ። በሩን እንኳን አልዘጋውም። በስተደቡብ አቅጣጫ ከዳጋት ደሴት የሚያስወጣውን የምድር ውስጥ መንገድ ተያያዘው። ኒውዮርክ አሜሪካ። እንደ እውነቱ ከሆነ ኤላላኖ የናጠጠ ሀብታም ነበረ። የካንሰር ህመሙ ከእድሜው መግፋት ጋር ተባብሮ አልጋው ላይ ከጣለው ጊዜ ጀምሮ ግን የአክብርና ዝናው አብሮት በአንሶላ ውስጥ ተሸፍኖ ነበረ። ሆኖም እጅግ በገፋው የበረዶ ወቅት እንደ እሳት የሚፋጀው ዜና ከተረሳ አያሌ ዓመታት እያለፈው ኢል ላላኖን እንደገና በታይም መጽሔት ላይ አንቦገቦገው። ጉድ ተባለ። የጉድም ጉድ ተባለ። የዚህ አንቱ የተባለ ስግብግብ ሰው በተለየ ገጽታ ይዞት ብቅ ያለው የታይም መጽሔት የግል ሐኪሙ ለሆነው አንድ ኢትዮጵያዊ ዶክተር ሙሉ ሀብቱን ማውረሱን ነበረ። ኢል ላላኖ ሙሉ ሀብቱን ለግል ሐኪሙ አወረሰ ይላል የታይም መጽሔት አብይ ዜና አድርጎ ይዞት የወጣው ዘገባ። ዶክተር ዮቶር ለሁለቱ ሽማግሌዎች ወሬ ጆሮውን እንደሰጠ ነው።
ኢላላኖ ከተቀየረ የማይቀር ነገር የለም ማለት ነው ይላል አንደኛው። ይህን ማንም ሊያምን አይችልም ይመልሳል ሁለተኛው። አስገራሚ እውነት። ኢላላኖ የሞትን ገጽታ ተኝቶ በዓይኖቹ እያየ ነው። ለምን አይቀየርም? ውሸት ነው። ኢላላኖ እንደገና ስሙ ሳይሞት እንዲወሳ ፈልጎ እንጂ እርሱ እንኳን ሀብቱን ሽንቱን ለመድኃኒት አይሰጥም። ለመሆኑ ምን የረባ ሀብት አለውና በካንሰር ተይዞ መማቀቅ ከጀመረ ወዲህ ሀብቱ ሁሉ እንደ ጠዋት ጤዛ ተኖ ስሙ ብቻ ቀርቷል። ድርጅቶቹ ሁሉ ተዘግቶ የሸረሪት መናሪያ ሆነዋል። ለዚህ ነዋ ኢላላኖ ቀላል ሰው አይደለማ። ሁሉም ሰው ሲርቀው ያን ግማቱን ችሎ ሲያስታምመው ለኖረው ዶክተሩ ማውረሱ ብልህነቱን ያሳያል። ድርጅቶቹን እንደገና በአዲስ ጉልበት ያንቀሳቅሳቸዋል ብሎ አምኖበታል ማለት ነው። ግን ለምን አልወለደም? ቢወልድ ኖሮ እኮ የኔ ለልጁ ማውረስ ይችል ነበር። ኢላላኖ ማለት እኮ እጅግ ስግብግብ ከመሆኑ የተነሳ የዘር ፍሬውን ሳይቀር በሴቶች ብልት ውስጥ ማባከን አይፈልግም። አይደለም የጣሊያን ማፊያዎች ቆለጡን ቀጥቅጠውት ነው አሉ ዶክተር ዮቶር። ሁለቱ ሽማግሌዎች ስለ ኢላላኖ ሲያደርጉት የነበረው ንትርክ አይሉት ውይይት ሲያደምጥ ቆየና እንደገና በታይም መጽሔት ላይ የወጣውን ጽሑፍ ያነብ ጀመረ። ጽሑፉ የኢላላኖን የሕይወት ታሪክ ከልጅነቱ ጀምሮ ከተረከ በኋላ ስለ ሀብቱ መጠን፣ ኦሽን ስለተባለው የንግድ ተቋሙ፣ ስለ ግል አውሮፕላኑ፣ ስለ ሪል ስቴት ኢንቨስትመንቱ ይዘረዝርና ስለ ካንሰር በሽታውም ያትታል። በመጨረሻም ዶክተር ዮቶር ለተባለ የግል ሐኪሙ ሀብቱን እንዳወረሰ ይገልጽና ስለ ዶክተር ዮቶር አጭር የሕይወት ታሪክ ያስነብባል። ዶክተር ዮቶር በፈጠራ የተሞላውን የሕይወት ታሪኩን አንብቦ እንደጨረሰ መጽሔቱን ለሽማግሌዎቹ መለሰና ለረጅም ጊዜ ፈዞ ተቀመጠ። ሙሉ በሙሉ ፈጠራ የሆነውን ታሪኩን በልጅነቱ እንደተማረው ውዳሴ ማርያም ሸምድዶታል። የሸመደደው ታሪኩም አንድ ሳይቀር በታይም መጽሔት ላይ ታትሟል። ሚራዥ የሚለው ትክክለኛ ስሙ ዮቶር በሚል አዲስ የሚስጥር መጠሪያም ተቀይሯል። ዮቶርን የሚያውቀው በመጽሐፍ ቅዱስ ውስጥ ነው። እስራኤላውያንን ከግብፅ ባርነት እንዲያወጣ የአመራር ጥበብን ለሙሴ ያስተማረው የምድያሙ ካህን ስም ነው ዮቶር። በመጽሐፍ ቅዱስ ትረካ መሠረት ሲጳራ የተባለች ልጁን ለሙሴ ድሮለታል። ሚራዥም የአመራር ጥበብ ሊቅ እንደሆነ የሚነገርለት ዮቶርን ለማስታወስ ከሲጳራ የወለደውን ልጁን ዮቶር ተብሎ እንዲጠራ አድርጓል። ድርጅቱ የአባትየው የሚስጥር ስም በልጁ እንዲጠራ ያደረገበት ምክንያት የሥነ ልቦና ጨዋታ ሊሆንም ይችላል። ስለሆነም ከእንግዲህ ወዲያ ሚራዥ የሚለውን ስሙን የመርሳት ግዴታም ተጥሎበታል። የድሮ ስሙ ሲጠራ ቢሰማ እንኳን ዞር እንደማይል ራሱን አሳምኗል። ሚራዥ እንደሆነ ከታወቀበት የሚከተለው ለእርሱም ግልጽ ነው። እንደ ጴጥሮስ ተዘቅዝቆ ቢሰቀል እንኳን ሚራዥን መርሳት አለበት። ከእንግዲህ ወዲያ እርሱ ዮቶር እንጂ ሚራዥ አይደለም። ስሙ ብቻ ሳይሆን ከልጅነት እስከ ዕውቀት ያለ ታሪኩ ሙሉ በሙሉ ተቀይሯል። ጣና ውስጥ በሚገኝ ደሴት ላይ ሳይሆን በማደጎ አሜሪካ ውስጥ እንዳደገ ተደርጎም ተጽፏል። የተማረባቸው የትምህርት ተቋማት ሳይቀርም ተቀይረዋል። ታሪኩ ብቻ አይደለም የተቀየረው፣ አካላዊ ገጽታውም የተወሰኑ ለውጦች ተደርገውበታል። ፊቱ ላይ የተንቸረፈፈው ጢሙ ከራስ ፀጉሩ ገጥሞ ሰፊ ፊቱን አጥብቦታል። አገጩ ላይ ያለው ሪዙ ተንዠርግጎ ያረጀ አውራ ፍየል አስመስለውታል። በአጠቃላይ ከነፍሱ በስተቀር ያልተቀየረ ነገር እንደሌለ ተሰማው። የተወሰኑ የጸባይ ለውጦችም በመለማመድ ላይ ነው። ለ2 ዓመታት ያህል የአመራር ጥበብን ኦሽን በተባለው የኢላላኖ ድርጅት ውስጥ ከመካኑም በተጨማሪ ቀስ በቀስ የድርጅቱ ኃላፊ ለመሆንም በቅቷል።
በተለያዩ ስብሰባዎች ላይ ድርጅቱን ወክሎ በመገኘት ተሰብሳቢውን ያስደመሙ ንግግሮችን አድርጓል። በተሰጠው ኃላፊነት መሰረት ድርጅቱን በመወከል ወደ ተለያዩ አገራት ተጉዟል። በአውሮፓ፣ በአሜሪካ፣ በደቡብ አሜሪካና በእስያ በሚገኙ አንዳንድ ሀገራት ውስጥ የሚገኙትን የኦሽን ካምፓኒ ቅርንጫፎችን በመጎብኘት የሚታዩ ለውጦችን እንዲመጡ ከማድረጉም በተጨማሪ የድርጅቱ ዋና ሰው መሆኑን አስመስክሯል። ይህ ሁሉ ሲሆን ያለ ምክንያት አልነበረም። ውስጥ ለውስጥ የኦሽን ካምፓኒ ባለቤት መሆኑ ግልጽ እየሆነ ነበረ። እንደ እውነቱ ከሆነ ኢላላኖ ለዶክተር ዮቶር ሀብቱን እንዳወረሰ በታይም መጽሔት ላይ ይገለጽ እንጂ ሐቁ ከዚህ የራቀ ነው። ኢላላኖ ሀብቱን ሸጠ እንጂ አላወረሰም። ነገሩ እንዲህ ነው። ኢላላኖ ኦሽን የተባለውን ድርጅቱን መምራት ከተሳነው ዓመታት ተቆጥረዋል። በተለያዩ አገራት ያሉ ቅርንጫፎቹን ይቅርና ኒውዮርክ የሚገኘውን ዋና መስሪያ ቤቱን ሳይቀር ማስተዳደር አሳር እንደሆነበት በዴርቶጋዳ የመረጃ ሰዎች ይደረስበታል። በመሆኑም ይህንን ድርጅት እስከ ሁለመናው እንዲሸጥ ኢላላኖን ያግባቡታል። እርሱም ሳያቅማማ እሺ ይላል። ለግዢ የተሰናዳው ረብጣ ገንዘብም ወደ ስዊዝ ባንክ በሚስጥር ይተላለፍለታል። ይህ ከሆነ በኋላ ነበረ ለዶክተር ዮቶር ሀብቱን እንዳወረሰ ይገለጽና የአገሪቱ ሕግ በሚፈቅደው መሠረት የሐሰት ውርሱ ዝውውር ሰነዶች የተፈረሙት። በዚህ ውጣ ውረድም አንዳንድ የሕግ ሰዎች፣ ጠበቆችና ጋዜጠኞች ጠቀም ባለ ጉርሻ ኪሳቸውን አሳብጠዋል። ይህ የሆነበት ምክንያት ዴርቶጋዳ የተባለ የማይታወቅ ሕቡ ድርጅት ኦሽን የተባለውን ዓለም አቀፍ ድርጅት እንደገዛ ቢታወቅ መዘዙ ግልጽ በመሆኑ ነው። እስካሁን እንደተገመተውም ብዙ ስጋቶች የሉም። ምክንያቱም ኦሽን ካምፓኒ ከእንግዲህ ወዲያ የዶክተር ዮቶር እንጂ ዴርቶጋዳ የተባለውና ኢትዮጵያ ውስጥ የሚንቀሳቀሰው ሕቡ ድርጅት እንዳልሆነ ማንም የማወቅ ዕድል የለውም ተብሎ ስለተገመተ ነው። እንዲህ የሚባል ድርጅት መኖሩንስ ማን ያውቃል? እስካሁን ድረስ ነገሮች ሁሉ በጥንቃቄ ተከናውነዋል። ዶክተር ዮቶርም ከዋሻ ውስጥ ነዋሪነት ወደ ቱጃርነት ተቀይሯል። በተያዘለት ዕቅድ መሠረትም በዛሬው ምሽት ድል ያለ የእራት ግብዣ ተዘጋጅቷል። ኒውዮርክ የሚገኘው የኦሽን ካምፓኒ ዋና መስሪያ ቤት ሠራተኞችና በተለያዩ አገራት የሚገኙት ቅርንጫፍ መስሪያ ቤት ኃላፊዎች በእራት ግብዣው ላይ እንዲገኙ ተጋብዘዋል። አንዳንድ የተገበሩ ሰዎችና የከተማዋ ባለሀብቶችም ጥሪው ደርሷቸዋል። በእራት ግብዣው ላይ ኢላላኖ የሚያደርገው ንግግርም ተጽፎ ተሰጥቶታል። አንድም ቃል መጨመርም ሆነ መቀነስ እንደሌለበት ጥብቅ መመሪያ ስለተሰጠው ንግግሩ ላይ ችግር እንደማይፈጠር ይገመታል። ዶክተር ዮቶር ይህን እያሰላሰለ እያለ ሁለት ጥቋቁር ሰዎች በፍጥነት ወደ እርሱ ሲመጡ ተመለከተ። ከዚህ በፊት አይቷቸው የሚያውቅ መሰለው። ጥቋቁር መነጽሮችን በማድረጋቸው ይህን በትክክል ማረጋገጥ አልቻለም። አስፈሪ የሆነ ግዝፈት ያላቸው እነዚህ ሁለት ሰዎች በቀጥታ ወደ ተቀመጠበት መጡና ሁለቱም ሰፋፊ መዳፎቻቸውን ዘረጉለት። ፓሪስ፣ ፈረንሳይ። ከኢስታንቡል የተነሳውና የቱርክ አየር መንገድ ንብረት የሆነው አውሮፕላን ከፓሪስ ከተማ በስተደቡብ አርፏል። ኦርሊ አውሮፕላን ጣቢያ። ኦርሊ 13 ኪሎ ሜትር ያህል ከፓሪስ ወጣ ብሎ የሚገኝና የደቡብ አውሮፓንና የሀገር ውስጥ በረራዎችን የሚያስተናግድ አውሮፕላን ጣቢያ ነው። ፊላ ቀለል ያለ የእጅ ቦርሷን ይዛ ከአውሮፕላኑ ፈትለክ ብላ ወጣች። በመውጣት ብዙ ሰው አልቀደማትም። ፍተሻውን አልፋ በቀጥታ ወደ ዕቃ ማራገፊያው ከገባች በኋላ ጓዟን ትጠባበቅ ጀመረ። ከጥቂት ጊዜ ጥበቃ በኋላ
በሐዲዱ ላይ ሻንጧን ተመለከተች። ተንጠራርታ ለቀም አደረገችውና ቀደም ብላ ባዘጋጀችው የእጅ ጋሪ ላይ ፊት አድርጋው በፍጥነት ከአውሮፕላን ጣቢያው መውጣት ጀመረች። ነገር ግን ከውጪ ወደሚጠብቃት ጥቁር መኪና ለመድረስ 5 ሜትር ያህል ሲቀራት ከኋላ ስሟን ሲጠራ ሰማችው። አዲሱ ስሟ ወይዘሮ ፊላ። በድንጋጤ ክው ብላ ዞረች። የራስ ቅሏ በፍጥነት ከመዞሩ የተነሳ የአንገቷ ጡንቻ የተቆረጠ መሰላት። ከጎኗ ተቀምጦ የነበረው መንገደኛ ነበረ። ስሙን ኤድጋር በማለት ያስተዋወቃትና በደቡብ ፈረንሳይ የወይን መጥመቂያ ፋብሪካ እንዳለው የነገራት መንገደኛ። ወይዘሮ ፊላ መኪና ይዣለሁ፣ ወደ ማረፊያሽ ላደርስሽ እችላለሁ። አይ ግድ የለም፣ የሚቀበለኝ ሰው እየጠበቀኝ ነው። ስለ እርዳታ አመሰግናለሁ። ትንፋሿ ቁርጥ ቁርጥ እያለ መሆኑን ያወቀችው ያወጣቻቸው ቃላት ሲሰባበሩ በመስማቷ ነበረ። ይህ ሰውዬ ያለ ነገር አልተከታተለኝም። በቆመበት ጥላው ቆሞ ወደሚጠብቃት ጥቁር መኪና ገሰገሰች። የሚጠብቃት መኪና ቀለምና የሰሌዳ ቁጥር አስቀድሞ ስለተነገራት መኪናው ራሱ ሊሆን እንደሚችል አልተጠራጠረችም። እንኳን ደህና መጣሽ ሲል በፈረንሳይኛ ቋንቋ ተቀበላት። ድልድል ያለው ኢትዮጵያዊ ጎልማሳ። ይህ ጎልማሳ እዚያው ፈረንሳይ ውስጥ የሚኖርና በድርጅቱ የተመለመለ ራፋኤል በመባል የሚታወቅ ትውልደ ኢትዮጵያዊ ነው። ከዚህ በፊትም ደጋግሞ ተቀብሏታል፣ ሸኝቷታል። ፈረንሳይ ውስጥ ድርጅቱ እያደረገ ያለውን እንቅስቃሴ በበላይነት በመምራት ላይ የተወጠረ ሰው ነው። እንኳን ደህና ቆየኝ አለችና በፍጥነት ገብታ ከኋላ ወንበር ተሰየመች። መንገደኛው ኤድጋር አሁንም በፈጣን እርምጃ መጣና የመኪናውን መስታወት አንኳኳ። ከፈተችለት። ወይዘሮ ፊላ ምነው በቆምኩበት ጥለሽኝ ሄድሽ? እዛው እንደ የፍልታወር ተገትሬ ልቀር ነበርኩ። ፈገግ ብሎ የወየበ ጥርሱን ጋበዛት። ይቅርታ ስለ ደከመኝ ነው፣ ደናውን። የሰውየው ሁኔታ ሊገባት አልቻለም። ሌላ ጉዳይ ይኑረው ወይንም ሴትነቷን ተመኝቶ እስካሁን ሊገለጽላት አልቻለም። ደመነብሷ ግን ደስ የማይል ስሜት ለቆባታል። አልዓዛር መኪናውን ለማንቀሳቀስ ሲሞክር የሰውየው ጩኸት ይባሱኑ ጨመረ። እንዴ እባክሽ ጥለሽኝ አትሂጂ! እንዴ ኧረ እባክሽ ጥለሽኝ አትሂጂ! ትቀልዳለህ እንዴ? ቀልዴን አይደለም፣ መብረቁ መጥቶኛል። በውቢቷ ፓሪስ እምልልሻለሁ። ንዳው። የፊላ ድምፅ ባረቀ። ምንድነው ነገሩ? አልዓዛር የመኪናውን ነዳጅ በኃይል ረገጠው። ከሁለት ዓመታት በፊት ጣና ሐይቅ ኢትዮጵያ። የጣና ዳር አርሶ አደሮች የዓለም ፍጻሜ ደርሷል ሲሉ ደምድመዋል። በጣና ሐይቅ ላይ ከዚህ ቀደም አይተውት የማያውቁት አረንጓዴ ጉድ ወርዷል። ይህ አረንጓዴ ጉድ በጣና እንደ ዘንዶ ይጥመለመልበት ይዟል። በተለይም በሰሜን ምስራቅ ጣና። ይህ አረንጓዴ ጉድ የሐይቁን 1/3ኛውን እጅ በአጭር ጊዜ ሸፈነው። 30 በመቶ ያህሉን በሁለት ሳምንታት ብቻ በእጥፍ ይይዘው ጀመረ። የሐይቁ ክፍል ብቻም ሳይሆን የፎገራ ወረዳ ውሃ አዘል ሜዳዎች ሳይቀር በዚሁ ጉድ ተሸፈኑ። የጣና ዳር አርሶ አደሮች ስሙን እንቦጭ ሲሉ ሰይመውታል። ስያሜውን ያመነጩት ውሃ ቢወቅቱት እንቦጭ ከሚለው ብሂል ተነስተው ይሁን አሊያም ከአረንጓዴው ጉድ አፈጣጠር ተነስተው እንደሆነ አልታወቀም። በአካባቢው ለሚገኘው የግብርና ጽሕፈት ቤት ሠራተኞች ከዚህ ማጥ አድኑን ቢሉም የሚያድናቸው አልተገኘም። ተሳቢው ተክል በምድር ወገብ አካባቢ ያሉ አገራትን የሚያጠቃ እንደሆነ ተረጋግጧል።
ከዚህ ቀደም በሰሜን አሜሪካ፣ በእስያ፣ በአውስትራሊያና በአፍሪካም ጭምር እንደ ወረርሽኝ በመከሰት አገራትን ከፍተኛ ወጪ ቢያስወጣም ፈጽሞ ለማስወገድ ግን አልተቻለም። እንደ ጎርጎሮሳውያን አቆጣጠር በ1884 ወደ ሰሜን አሜሪካ የገባው ጃፓኖች በስጦታ መልክ አበርክተውት ነበረ። አበባው እጅግ ማራኪ ከመሆኑ የተነሳ አሜሪካ ስጦታውን በፈገግታ ተቀበለች። ሆኖም ብዙ ሳይቆይ ይኸው ወራሪ አረም በሉዚኒያ አካባቢ ሐይቆችንና ወንዞችን እንደ ናፖሊዮን ጦር ይርመሰመስባቸው ጀመረ። ዓሣዎች ከስር ታፍነው ሞቱ። ጀልባዎች በሐይቆቹ ላይ መንቀሳቀስ ተሳናቸው። ወንዞችም በጠና ተበከሉ። የአሜሪካ ፓርላማ ተሰብስቦ የጦር ኃይሉ እንዲዘምትበት ወሰነ። ሆኖም አረንጓዴውን ተሳቢ ጦር ማስቆም አልተቻለም። ጥናቶች ተደረጉ። ስለዚህም የአፍሪካ ጉማሬዎች በልተው ይጨርሱታል የሚል ድምዳሜ ላይ ስለተደረሰ ከአፍሪካ ጠብደል ጉማሬዎች እንደ ባሪያ ተግዘው አሜሪካን ገቡ። ሆኖም ሌላ ችግሮችን ከማስገባታቸው በስተቀር የፈየዱት ነገር አልነበረም። በካምቦዲያ አገር ይህን የውሃ ላይ ተሳቢ ተክል ለመከላከል የአገሪቱ መንግሥት ሕዝቡ ቅርጫት እንዲሠራበት አስገድዶም ነበረ። እንኳን ለቅርጫት ለልብስ እንኳን ቢሆን በፍጥነት መራባቱን መግታት አልተቻለም። ይህ ወራሪ የውሃ ላይ ጦር ወደ አፍሪካ የገባው በቤልጂየም ቅኝ ገዢዎች ነበረ። እንደ ጎርጎሮሳውያን አቆጣጠር በ1988 ዓመተ ምህረት አበባው ማራኪ በመሆኑ የቤልጂየም ቅኝ ገዢዎች የሩዋንዳን ሕዝብ አገራችሁን አሳመር ነው ለማለትና ለፕሮፓጋንዳ ፍጆታ ቢሆንም ወዲያው ቪክቶሪያ ሐይቅን ይርመሰመስበት ጀመረ። የሀገሪቷን ምጣኔ ሀብት ከቅኝ ገዢዎቹ ጋር አፈር ከድሜ ለማብላት ጊዜ አልፈጀበትም። እንደ ጎርጎሮሳውያን አቆጣጠር በ1965 ዓመተ ምህረት ይኸው አደገኛ አረም ኢትዮጵያ ውስጥ በቆቃ ግድብ ላይ ተከስቶም ነበረ። ይሁን እንጂ ማን እንዳስገባውና እንዴት እንደገባ አልታወቀም። የተፈጥሮ ክስተት እንጂ ጠላት አስገብቶት ነው ብሎም የጠረጠረ አልነበረም። የኢትዮጵያ ኤሌክትሪክ ኃይል ባለስልጣን ሕዝቡን ለዘመቻ በመጥራት ተሳቢውን አረም በዱላ እንዲገጥም ከማሰማራት በስተቀር ሌላ ምርጫም አልነበረውም። በዚህ ወቅት በጣና ሐይቅ ላይ የተከሰተውን እንቦጭ ተብሎ የተጠራ ተሳቢ አረም ለመከላከልም በዱላ ከመግጠም ያለፈ አማራጭ የለም ተብሎ በመታመኑ የጣና ዙሪያ አርሶ አደሮች እየተቧደኑ ከአረሙ ጋር ትንቅንቅ ይገጥሙ ጀመረ። በማጭድ፣ በዱላ፣ በሽመል፣ በአካፋ። የሀገሪቷ መንግሥት በበኩሉ ኮንፈረንስ በማካሄድ ለካድሬዎቹ ውሎ አበል በማዛቅ ለጋዜጠኞቹ የራት ግብዣ በማዘጋጀት ተጠመደ። ካድሬዎቹም ጥናት ያቀርቡ ጀመረ። ጃፓኖች ይበሉታል። ማንትስ የተባለ ሀገር ከእምቦጭ ባዮጋዝ ያመነጫል። ዲስኩሮች ቀጠሉ። ገበሬዎች በበኩላቸው ያሽሟጥጡ ጀመረ። የሞተ እንስሳ የማይበላውን የጣና ዳር ክርስቲያን ገበሬ እምቦጭ በልተ ጨርስ ይበሉት። እነዚህ እኮ ዝም ብለው ከሰሟቸው የማይሉት የለም። እነሱ ይቅመሱና ያቅምሱን፣ መጽሐፉም የሚለው ቆርቦ አቀረባቸው ነው። በረሃ እያሉ ለምደውት ይሆናል። ዝም ስንላቸው ጊዜ ጭራሽ እንደ ከብት አረም ብሉ ይበሉን። ወይ ተአምር! መላ የጦቢያን ሕዝብ ቀርቶ የቻይናን ሕዝብ እንኳን ከመመገቡ እንዲያግዘን ቢያመጡት ይህ ሁሉ ተበልቶ ያልቃል በሞቴ። ገና የማያመጡብን መቅሰፍት የለም፣ እርሱ በቸርነቱ ይታደገን እንጂ። በዘመቻው ጊዜ ያልተባለ አልነበረም። ከ40 ሄክታር በላይ የሆነው የሐይቁ ክፍል በወራሪው አረም ታፍኖ ስለነበረ ስጋቱ ቀጠለ። ከፍተኛው ስጋት የነበረው ይህ አረም ወደ ደቡብ ጣና እንዳይዛመት ነበረ። ምክንያቱም የታላቁ የአባይ ራስ ከጣና የሚወጣው በዚህ በደቡብ ጣና አፎት ነው። ይህ አረም
በአባይ ላይ ከተሳፈረ ደግሞ ወደ ሕዳሴው ግድብ ይዘምታል። ስጋቱ እየበረታ ሲመጣ በአካባቢው የሚገኘው የጦር ኃይል በአረሙ ላይ እንዲዘምትበት ጥሪ ቀረበለት። የፖሊስ ኃይሉ ሌባ ማሳደዱን ትቶ እንቦጭን አንቆ እንዲያስር ተጠራ። በአደገኛ ተሳቢ እንስሳት በወባ ትንኝና በብላርዚያ ትሎች እየተነደፉ ገበሬዎቹ ከአረሙ ጋር ግብግቡን አጠናከሩት። ከዘመቻው ጋር ግን የባላገር ሽርደዳው እንደቀጠለ ነበረ። ኧረ ምን ጉድ መጣ እናንተዬ! የጣና ጉማሬዎች እንኳ ንክች አያደርጉትም። የእኛ ቀዬ አህዮች ጭራሽ በአጠገቡ አይደርሱም። ከብቶች ሲቀምሱት ጉበታቸውን ነክቶ ይፈጠርቃቸዋል። ይህን እያዩ እኛን ብሉት ይሉናል። እነዚህ ጸረ ሕዝቦች። ለዚህ የሚያስፈልገው ጸረ አረም ነበረ። ይልቁንስ ጸረ አረም ተሞክሮ አልሰራም። አሉባልታው ቀጠለ። ጥቂት አስኳላ የቀመሱ ገበሬዎች ደግሞ ሌላ ወሬ ይነዙ ጀመረ። ግብፅ ናት አሉ ይህን ሴራ ያሴረችው። ጦሯን እዚህ ድረስ ከማድከም ብላ አረም ላከችብን። ገበሬዎች ተናደዱ። አቤት አቤት! ድሮስ በካድሬ ተምራችሁ ምን ሊወጣችሁ? ግብፅን እንኳን አረሙን ጦሩን ልኮ መች ተሳክቶለት ያውቃል? ከ11 ጊዜ በላይ አሳሩን አሳይተን መልሰኗል። በዚህ መሃል በሰሜን ምስራቅ የጣና ሐይቅ አንድ ሌላ ነገር ተከሰተ። የሰዎች አስክሬኖች ከተሳቢ የውሃ ላይ ተክል ጋር ተጠቅለው ተገኙ። የተገኙትን አስክሬኖች የባህር ዳር ከተማ ፖሊስ እንዲወስድ ተጠርቶ በፈጣን ጀልባ ከተፍ አለም። ጉድ ያሰኘው የተገኙት አስክሬኖች የወታደር መለዮ የለበሱ ከመሆናቸው በተጨማሪ ሌላ የነጭ ሰው አስክሬንም በመገኘቱ ነበረ። አሉባልታው ቢቀጥልም የባህር ዳር ከተማ ፖሊስ የምርመራ ቡድን ግን የተገኙትን በርካታ አስክሬኖች ይዞ ወደ ባህር ዳር ከነፈ። ሚላን ኢጣሊያ። በእውቁ ቀራጺና ሰዓሊ ሚካኤል አንጀሎ የተሰየመው ሚካኤል አንጀሎ ሆቴል በሚላን ልብ ላይ ይገኛል። በካርላቲ 33ኛ መንገድ የሚገኘው ይህ ሆቴል 2 ሬስቶራንቶች አሉት። አንደኛው በጊዜ ዝግ ተደርጓል። ምክንያቱም ሰሞኑን በሚላን ስሙ የናኘው ዕውቁ የቲቶ ኩባንያ ቅልጥ ያለ ግብዣ ደግሶበታል። ከቲቶ ድርጅት ሰራተኞች በተጨማሪ በከተማ ውስጥ የሚታወቁ ቱጃሮችም ሬስቶራንቱን አጨናንቀውታል። ወሬ አነፍናፊ ጋዜጠኞችም ተሽሎክልከው ገብተዋል። የባለ ሀብቶችን ጭራ የሚከተሉ የሚላን ቆነጃጅትንም የቀደማቸው የለም። ዕድላቸውን ለመሞከር መጥተዋል። በጠረጴዛዎቹ ላይ የተቀመጡት የወይን ብርጭቆዎች ተደጋግመው ተሞልተዋል። ከምግቡና ከመጠጡ በኋላም ጫጫታው መበርከት ጀምረዋል። የቆነጃጅቱ ሳቅ ጣራ መሰንጠቁን ይዟል። በዚህ መሃል አንድ አጠር ያለ ሰውዬ ወደ መድረኩ ወጥቶ መናገር ጀመረ። እንደ ሆዱ ቦርጭ ያወጣው ጉንጩ ከመወዛወዙ በቀር የመጀመሪያዎቹ ቃላቶች በጫጫታው መሃል ቀልጠው ቀርተዋል። ሆኖም ቀስ በቀስ ውካታው እየረገበ መጣ። ክቡራትና ክቡራን እንግዶቻችን የቲቶ ኩባንያ ባለቤትና ዋና ሥራ አስኪያጅ የሆኑትን ሚስተር ቲቶን ወደ መድረኩ ጋብዛለሁ፣ አመሰግናለሁ የሚል ድምፁ ብቻ ነበረ የተደመጠው። ጆሮዎች እንደ ዲሽ ተቀሰሩ። ጋዜጠኞች ካሜራዎቻቸውን ጠምደው ከፊት ለፊት ተጋፉ። የካሜራዎች ብልጭታ በቲቶ ላይ እንደ ርችት ይተኮስ ጀመረ። ቲቶ የጋዜጠኞችን ወከባ ችላ በማለት አጠር ያለ ንግግር አደረገ። እያደገ ስለመጣው የኩባንያው መሻሻል፣ ስለ ሰራተኞቹ ትጉህነትና ታማኝነት
በተለያዩ አገራት ስለተጀመሩት ፕሮጀክቶች፣ ወደፊት በተለያዩ አገራት መዋለ ንዋይ ለማፍሰስ ስላለው ዕቅድ ወዘተርፈ አጠር ያለ ዲስኩር አሰምቶ ሲያበቃ የጋዜጠኞችን ጥያቄዎች ለመመለስ ዕድል ይሰጥ ጀመረ። አንድ ከቅድም ጀምሮ ይቅበዘበዝ የነበረ ጋዜጠኛ የመጀመሪያውን ጥያቄ ተኮሰ። ሚስተር ቲቶ ገና ወጣት ነህ። በዚህ ዕድሜ ከዚህ ሀብት ማማ ላይ እንዴት ልትወጣ ቻልክ? የተረገመ ቲቶ በውስጡ ጋዜጠኛውን ተራገመ። ይሁንና ሚላን ውስጥ እንደ እንጉዳይ በቀለ የተባለው ባለሀብት ኪራኮስ እንጂ ቲቶ አለመሆኑን ይህ ጋዜጠኛ መቼም ሊያውቅ እንደማይችል ገመተ። ቲቶ የሀብት ስሙ እንጂ እውነተኛው ስሙ እንዳልሆነና ሀብቱም በኢትዮጵያው የጣና ሐይቅ ደሴት ውስጥ ለዘመናት በከርሰ ምድር ውስጥ የከተመ ድርጅት ሀብት እንጂ የእርሱ እንዳልሆነ እንዴት ሊነግረው ይችላል? ቲቶ በአእምሮ ውስጣዊ ክፍል ይህን እያሰበ ፈገግ አለና ጥሩ ጥያቄ ነው ሲል ጀመረ። አሁን የተሰበሰብንበት ሆቴል በታላቁ ሰዓሊና ቀራጺ ሚካኤል አንጀሎ ስም የተሰየመ ነው። ሚካኤል አንጀሎ እስከ ዛሬ ድረስ ዓለም በሚያደንቅለት ስዕሎቹን የሳለው ዕድሜው 30 ዓመት ከመድረሱ በፊት ነው። ጭብጨባ ሬስቶራንቱን አናጋው። ቲቶ የልብ ልብ ተሰምቶት ቀጠለ። ሼክስፒር ሲሞት 40 አልደፈነም ነበር። ለዚህችኛዋ አባባሉ ማንም ምላሽ አልሰጠውም። ወዲያው ትዝ አለው ያለው ሚላን ውስጥ ነው ለካ፣ ጣሊያን ውስጥ። ሌላ አሮጊት ሴት ጋዜጠኛ አስከፊ ጥያቄ ሰነዘረች። የሀብት ምንጭ ምንድነው? ችግር ነው። ቲቶ ፈጠን ብሎ መለሰ። አላስጨረሳትም። ክቡራን፣ ጠንካራ ችግር የጠንካራ ሀብት ምንጭ ነው። ችግርን ለመፍታት በምናደርገው ግብግብ ነው የሀብት መንገዶች የሚከፈቱልን። ችግሮች አስቸጋሪ የማይሆኑት እንደ ሀብት ምንጭ ከቆጠርናቸው ብቻ ነው። ችግር ባይኖር ኖሮ ማንም ሀብታም አይሆንም ነበር። ችግር ባይኖር ኖሮ ማንም ድሃ አይሆንም ነበር። አብዛኞቹ ሰራተኞች ትውልድ ኢትዮጵያውያን ናቸው ይባላል። ከዘረኝነት የመነጨ ነው ይባላል። ይህ ምን ያክል እውነት ነው? ከየት እንደተሰነዘረ ያልታወቀ ጥያቄ ከቲቶ ጆሮ ጥልቅ አለ። ድርጅታችን በችሎታ እንጂ በኮታ አያምንም። በድርጅታችን ውስጥ የተለያየ ምንጭና ቀለም ያላቸው ሰራተኞች አሉን። ተቀጥረ ሰርተ ታውቃለህ? የራሴ እስኪኖረኝ ድረስ ለጥቂት ጊዜያት ተቀጥሬ ነበር። ሳለግም ሰርቼ ከተቀጣሪነት ወጥቻለሁ። በመለገም የራሴ የሆነ ሀብት አይመጣም። እንዲያውም የሚለግም ሰራተኛ ከተቀጣሪነት አይወጣም። እውነት ነው፣ ሁላችንም ተቀጣሪ አለመሆን አንችልም። ምክንያቱም ሁላችንም ችግሮችን የመጋፈጥ አቅማችን እኩል አይደለም። እንደ እንጉዳይ ሳይታሰብ የበቀለው ባለሀብት ተብለሃል። እስካሁን የተደብቀ ነው? እስካሁን በችግሮች ተደብቄ ነበር። አሁንም በእነሱ ውስጥ ነኝ። ከፍ ባለን ቁጥር ከፍ ያሉ ችግሮች ያጋጥሙናል። ግብዣዎች ላይ ስለማልገኝ ይሆናል የማታውቁኝ። ኮክቴል አልወድም። ጥቂት ሳቅ ተሰማ። ቲቶ ሳቆቹ አላማሩትም። ማንነቱን ካወቁ ሰዎች ላንቃ የተሳቡ ምላጮች መሰሉት። ጥያቄና መልሱን በዚሁ ለመቋጨት ወሰነ። አመሰግናለሁ ክቡራትና ክቡራን፣ ዘና በሉ። ጠብደሉ የግል ጠባቂው ከመድረኩ ጀርባ ያለውን መውጫ አመለከተው። የጋዜጠኞቹ የጥያቄ ናዳ ከኋላው እየተከተለው ነበረ።